ይሄን የመሰለ ክብር ስለሰጣችሁ እናመሰግናለን። ይባላል I'm so excited በጣም ማርያም በቃ ናችሁልኝ። ዛሬ ሳምቦልና ናቲ ኃይሌን ለመቀበል ኤርፖርት ሳይሆን ቁርስ አብረን ልንበላ ልንሄድ ነው። ማይኩ በጣም አስቸጋሪ ነው። ሁሌ በቃ ቢነገረው አይሰማም። ና ኑሮ ሳይችሁ ነው ኢኔትኛው አተ ኢት ጫማ አላደረግም። ማርያም ሁሌ አርፋጅ በቃ ሁሌ እኔ ሻወር ምናምን ጨርሼ ምናምን ሉካት ሚ እንዴት እንዳማረብኝ ምናምን yes of course ማለት ሻወር ወስጄ ምናምን እኮ ነው። አንተ ጥርስም ላላጠብክም ምን አይነት ሰው ነው እናት አልጋዬን አንጥፌ ምናምን እሱ አልጋውን ሁሉ ላላጠብክም የተኛበትን ኢማጂን ሆፕ የተኛበትን ደግሞ እዚህ ጋር ስለዚህ ዛሬ ቁርስ ከነሱ ጋር ልንበላ እስከ ልንሄድ ነው። የሸራተን አዲስ አይደለም ሚሊኒየም አዳራሽ ኮንሰርታችን ሚሊኒየም አዳራሽ ነው። ኖ ሸራተን አይደለም ያ ሚሊኒየም አዳራሽ ነው የነሱ። ሚሊኒየም አዳራሽ እንዳትቀሩ። የሚራ ኢቨንትን ያዘጋጀው ዳጊያችን እንዳትቀሩበት። እንቀውጠዋለን ሳምቦን ያለሽ የሚለውን ዘፈን አብረን እንለዋለን ማለት ነው። እስከ ሌላ ስንደርስ ቀጣይ ፓርት እናሳያችኋለን። ሌትስ ጎ መልካም ተራረበ ሚስቱ ነች የምታሳዝነኝ። እያሞት ያማነው ቪዲዮ ይዘናል እንግዲህ ያሳየዋለሁ። ፖስት እናደርገዋለን። አሁን አልወጣም። እኔ ግን ማለት ነው ይኸውላችሁ ተነስቼ ታጥቤ አልጋ አንጥፌ ቁርስ እዛ ስለምንበላ አልሰራሁም። ማርያም እኔ ወደፊት ህይወት ያሳዝነኛል፣ ትዳርህ ምናምን ያሳዝነኛል። እንዲህ ኮንክ እንዲህ በስመ አብ አስቸጋሪ ነው። እንደዚህ ተነስ በክሪክ እኮ ነው የተነሳው እንዲህ ከስር ዋው ጧት እንደዚህ ነው እንደ ቤት አንተ ደግሞ ይዘው እንደ ቲቪ ጌታ አንተ ባህሪ ከባድ ነው ሰሞኑን ያመጣው ባህሪ እንዴ ይገርማል እንዴ አይደ እንደነለ ሳሚያችን ሳሚ እንደነለ ብሮ አይደ እኔም ደስ ብሎኛል ስላገኘሁ ሳሚ ልክር ብሮ አምሳ በጣም ደስ ብሎኛል። አለን አይናት ሰላም ነው እንዴ ነልኝ ሁሉ ሰላም ሁሉ ሰላም ስላዩ ደስ ብሎኛል። አይ እንኳን ዌልካም ሰላም አለን በድጋሚ ሰላም ነው። አይ ወሳፍ እንዴ ሰላም ነው ሁሉ ሰላም ገድ አለን እንዴ ኤክስ ብራዘር እኔም ስላዩ ደስ ብሎኛል። አይ እንዴ ነልኝ ሰላም ነው እንዴ ሁሉ ሰላም አለን እሺ ከሳሚ አጠገብ ቀን እንጂ የወዲው ሌላ አውራ ሳሚ እንዴት ነህ? ሰላም እሷ አሁን ወርካውት እናደርጋለን አብረን አንድ ላይ ለምን ያህል ጊዜ ነው የመጣው? ኧረ እንደዛማ አይደለም ይባላል I'm so excited በጣም ማርያም በቃ you know I don't believe ስለመጣ ምናምን ነገር ስዛት እንመጣ ታውቃለህ። 2 ሰዓት ተኩል ነው የመጣ ነው
like 8:30 እናንተን እየጠበቅን ማለት ነው። ማርያምን ብሮዬ አረ ይገባል። እንዲያውም እኛ ምንድነው እዛ ኤርፖርት እንቀበል ነበር፣ ግን መኪና ማቆሚያ የለም ስለተባለ ነው የመጣ ነው እንጂ ቀውጠው ነበር። ለማንኛውም are you ready? of course አለልህ ሳሚ ያ አሁን በዚህ በኩል መላጣ መጥቷል እንዴ ሰላም ነው ወይ? ሁሉ ሰላም ሁሉ good እንዴት ነህ? ስላየነው ሃይ ኢራይስ እንደዚህ እንደላት አላስታወስኳትም እኔ የኔና thank you so much ስላየነው ደስ ብሎኛል በጣም ኧረ ያ ሳቢ ሲመጣ ግን ስላየነው ደስ ብሎኛል thank you for your support ለምን እመጣለሁ ብያለሁ እንጂ ምንድነው ትሰራለህ እንጂ አብረን ነው የምንሰራው ወርክአውት እናደርጋለን ማይኮም አለ ምናምን አብረን ወርክአውት እናደርጋለን አይ ጂሙን it's okay ችግር የለውም ብሮዬ ማይኮ አንቺ ሞዴል እናንተ ቁጭ ብትሉ ችግር አንተ ነው ባሻ ጉዴ ይጀምሩ። እሺ እንግዲህ ወንድሞቻችን ሳሚ ካሳ ሳምቦድና ናትዬ እንኳን ሀገራችሁ አበቃችሁ። እንግዲህ እዚህ ቁጫቸው ጓደኞቻችሁ ወንድሞቻችሁ እናንተ መልካም ምኞት ወይም ዌልካም በማለት ተገኝተዋል። እናንተን አክብረው በኢትዮጵያ ሕዝብ ስም ሁሉም እዚህ ተገኝቶ አቀባበል አድርጎላቸዋል። አሁን የተዘጋጀልንን ገበታችንን ባርከን እነሱ ጀምሩታል። እንግዲህ በእናንተ ምክንያት ቤተሰቡ ተሰብስበዋል። ሜራ ኢቨንትም ይሄን ስብስብ ይሄን ዝግጅት ሮባ ሁላችሁ ወንድም ካሊድ እዚህ የተሰባሰባችሁ ቶም ሁላችሁንም እንኳን ደስ አላችሁ። በእናንተ ሰበብ እንዴት ተሰባስበናል ከረጅም ጊዜ በኋላ ጥሩ ጊዜ ይኖረናል። ለሀገር ቤት ለእናት ሀገራችሁ እንኳን አበቃችሁ። እንኳን ደህና ቆያችሁ። ላሉ ግን ቴንክ ዩ ይሄን የመሰለ ክብር ስለሰጣችሁ እናመሰግናለን። ሜራ ባዘጋጀው ዝግጅት ላይ ሁላችንም እንገናኛለን፣ ጥሩ ታይም እናሳልፋለን ብዬ አስባለሁ። ናቲ የምትለው ነገር ካለ ደግሞ ናቲ በታናሽ ጀመር ብላ ስለሰጠኝ አመሰግናለሁ። Thank you so much, guys. This is very good welcoming. አቀባበል በጣም እናመሰግናለን። ሳሚ እንደዛው I really appreciate እንግዲህ የሱ ፕላን ነው፣ እሱ ነው ገፋፍቶ እዚህ ደረጃ ድረስ እንድመጣ ያደረገው። ستون ከባድ ሰላም ምን አለ በእናትህ አልመጣልኝም እንጂ ትላንት ደውል ነበር። ችግር የለውም። እዚሁ ግን ሳኒታይዘር አለ። ሳኒታይዘር የለም እንደዚህ Dance on, let's go. Oh shit. What I got? Hey!
Yeah, first time meeting, homie. Let's go. Brother. Hey, 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 hey. ግን አንተ ራሱ ሳይህ እንዴት ነው ራስን የመጠበቅ ነገር አለ? ምክንያቱም ሳሚ ድሮም ያው ነው። ድሮ ስለ ያው የዛሬ እኔ እናንተ ስንተዋወቅ አንድ 10 ይቀር እሱም ቁጥሩ ይቀር ተው ሰይፉ እድሜ ያጥራል። እሱን ተውና ግን ሁሌ ያውን ስፖርት የመስራቱ ነገር ይመስለኛል። እዚህ ሀገር ስትኖር ደግሞ ራስን ምንጊዜም ጠንካራ ማድረግ ያለብህ ይመስለኛል። ያ ጤናህን መጠበቅ አለብህ። እኔ በምችለው መንገድ ራሴን ለመጠበቅ ሞክራለሁኝ። ያው ፓኬጁም የስራችን ፓኬጅ ራሱ ግዴታ ያስገድድሃል። እሱን ሞክራለሁኝ። ጥሩ መብላት ሞክራለሁኝ። ሌላው እንግዲህ የማደርገው ነገር ምንም የተለየ ነገር የለም። በየቀኑ ጂም ትሰራለህ? በሳምንት 6 ቀን እሰራለሁ። አራታው ያ ሳምንት 6 ቀን በያየው ነበረ። ሳሚ ከኢትዮጵያ ወደ አሜሪካን ስትመጣ በኤንቢሲ ቴሌቪዥን ፕሮግራም ላይ በሎካሉ ላይ አመጣጥ ተዘግቧል። እኔ